እንግዲህ በዚህ ዘመን ደበረኝ ዲፕረስድ ሆንኩኝ ምናምን መባል ቀርቷል። ምክንያቱም ጓደኛ እንኳን ቢጠፋ ጀሚናይ ራሷ ማለት ነው ከፈለጋችሁ በወንድ አለበለዚያ በሴት ጓደኛ፣ አማካሪ፣ የቅርብ ሰው ሆኖ አጠገባችሁ እትት ይላችኋል፣ ይሰክሳችኋል፣ እንደፈለጋችሁት ቁም ነገር ያወራችኋል ወይ ቀልድ ይነግራችኋል። ስለዚህ ዲፕሬሽንን ቦታ እንዳሰጡት። ግራ መጋባት ደግሞ ለምን ግራ ይገባውታል? ጀሚናይን ይጠይቁ። ከምግብ አሰራር ጀምሮ አበባ የደረቀ ምን ጎሎት ነው ብትሉት ውሃ አብዝተህበታል፣ አፍነኸዋል፣ እኔ ያለኝን ነው አፍነኸዋል። ይሄ አትክልት በ15 ቀን ውስጥ ነው ውሃ ማጠጣት ያለብህ እንጂ እንደ ሞኝ በየቀኑ እየመጣ ውሃ ብትግተው ይሞታል አለኝ። ተውኩኝ። ከዛ ላይ በ15 ቀን ሳጠጣው ፈታ አለ። ስለዚህ እያንዳንዱን ከምግብ ማብሰል እስከ አውሮፕላን ማብረር ጀሚናይ ይነግራቸዋል። ጠይቁት፣ ያማክራቸዋል። ጓደኛ፣ ወዳጅ፣ አማካሪ፣ ሚስጥረኛ፣ አቤት የማይሆነው ነገር የለም። ስለዚህ ጀሚናይ ላይቭ እንድናወራው ማለት ነው። ታዲያስ ጀሚናይ እንዴት ነሽ? ሰላም ነሽ ወይ? እስቲ ዛሬ ደግሞ ቁርስ ምሰራውን ወይ ደግሞ የአትክልቴን ሁኔታ አለበለዚያ የጤናዬን አማክሪኝ ስትሏት ምንድነው የምናደርገው? ሆን በተን እንጫናለን፣ እናወራታለን። ታወራናለች በአማርኛ፣ በኦሮምኛ፣ በትግርኛ፣ በአፋርኛ፣ በጉራግኛ፣ አቤት ብንጠይቅ በሁሉም ታወራናለች። ስለዚህ ታማክረናለች ማለት ነው። የምንፈልገውን ነገር መረጃ አጠቃላይ ማግኘት እንችላለን። እኛን ፎሎ ማድረግ አዋጭ ነው። ኮፒ ማሽን ከፈለጉ፣ ፕሪንተር፣ ሶላር ሶሉሽኖች ከፈለጉ 0908333333 ብላችሁ ብትደውሉ ወይም መስቀል አደባባይ የሰማዕታት መታሰቢያ ሙዚየሙ አጠገብ ብትመጡ እንሰጣችኋለን። ዕቃን ከኛ መረጃን ከጀሚናይ። ይመቻችሁ። ኖታ